ካዕባን ደፍሮ የሚያፈርስ ሰው ጠፋ። ፈሩ። የአላህን ቤት ማፍረስ ምንም እንኳ ለመልካም ነገር ለተሻለ ነገር ቢሆንም እንኳ ነቢዩላህ ኢብራሂም ዓለይሂ ሰላም የገነቡትን ካዕባ እና ልጃቸው እስማኤል የገነቡትን ካዕባ ማፍረስ ፈሩ። በጣም ከበዳቸው። ታዲያ ከነሱ ውስጥ ከመሪዎቻቸው አንዱ አልወሊድ ሙጊራ የሚባለው ሰው እኔ እደፍራለሁ፣ አፈርሰዋለሁ፣ ምክንያቱም ማፈርሰው ለመልካም ስለሆነ ይህንን አደርጋለሁ አላቸው። እስኪ እንግዲህ ያድርግና የሚሆነውን ነገር የአላህ ቁጣ በሱ ላይ ይመጣል ወይስ እንዴት ነው የሚለውን አይተን ነው ከዛ በኋላ ሌላውን ቀሪ የምናፈርሰው አሉና